እባካችሁን ዛሬ አንድ ልመና ይዤ ለእናንተ መጥቻለሁኝ። በምታምኑት ሃይማኖት ሆናችሁ ለጂንካ ከተማ እንድትጸልዩ ለምናችኋለሁ። ተወዳጅነ ጋዜጠኛና እንዲሁም የቤተሰብ አማካሪ ትግስት ዋልተ ንጉስ የግለሰብ ጉዳዮች ላይ ሳይቀር እኮ ገብታችሁ ብዙ ነገር እንደምትሰሩ እናውቃለን እና እነ ፓስተር ቻይ እንደዚህ አይነት ትውልዶች አደጋ የደረሰባቸውን ሰዎች ከማከም በላይ ሀገርን ማከም የለም። ጂንካ በጣም ሀዘን ላይ ነው የምትገኘው። ሚሊየንስ ከፍለው መጨረሻ ላይ ግን ሬሳ ነበር ይዘው ሲወጡ የነበሩት። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጤና ይስጥልን ወደ ቤተሰቦቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን እያነሳን ወደ እናንተ እንደምናደርስ ይታወቃል። ለዛሬም ሁለት መረጃዎችን ይዘንላችሁ መጥተናል። አንደኛው አስደሳች ነው፣ አንደኛው ደግሞ ትንሽ ጥንቃቄና ትኩረትን የሚፈልግ ጉዳይ ነው። የመጀመሪያውና አስደሳችውን ጉዳይ የምንመለከተው እንግዲህ ባለፈው በአርሲ ላይ በርካታ ኦርቶዶክሳውያን የግፍ ጭፍጨፋ ተደርጎባቸው እንደነበር፣ በዚህም ከአዋቂዎች የህይወት እልፈት በተጨማሪ ደግሞ እንደዚሁ ህፃናት ላይ የደረሰ ከፍተኛ የአካል ጉዳት ነበረ። በዚህም እንግዲህ የ4 ዓመት ህፃኑን የምትረሱት አይደለም፣ የቅርብ ቀን ትዝታችን ስለሆነ ማለት ነው። ከዚህ ጋር ተያይዞ እንግዲህ በጥይት ተመቶ የነበረው እግሩ ላይ ከፍተኛ ጉዳት ደርሶበት ነበረ። ታዲያ ከዚህ ጋር ተያይዞ እግሩ ሕክምና ሲደረግ ቆይቶ ነገር ግን አንድ የቀኝ እግሩ የመቆረጥ ግዴታ ደርሶበት እንደነበር ይታወቃል። ከዚህ ጋር ተያይዞ እንግዲህ በአሁኑ ሰዓት የአርቲፊሻል እግር ተሰርቶለት ይህንን ነገር ወደፊት አድርጎ መንቀሳቀስ እንዲችል የተለያዩ ግለሰቦች ባደረጉት ጥረት ምክንያት እንግዲህ እውን ሊሆን ችሏል ማለት ነው። ይሄም አንድ ነገር ነው አይደል? ጉዳዩ እንግዲህ ይህንን ነው ባለፈው ስንል የነበረው። ጉዳቱ ከደረሰ በኋላ ደግሞ እንደ ህብረተሰብ እንደ ማህበረሰብ እንዴት መደጋገፍ አለብን የሚለውን ነገር ስንጠይቅ እንደዚህ ነው። አንዳችን ጋር የሌለውን ኃይል አቅም እንዲሁ እየመጣን ደግሞ ለተጎዱት ወገኖች በምንችለው አቅም መድረስ ማለት ይሄ ነው። እርስ በርስ መደጋገፍ ከነገሩ በኋላ ደግሞ አብሮነቱ እንዲቀጥል ማድረግ የአጠገብ እስካለን ድረስ የመፍትሄው አካል መሆን ማለት ይህንን ነበር ስናነሳ የነበረው እና በእርግጥም ይህንን ያደረጋችሁ አካላቶች በሙሉ ትልቅ ምስጋና ይገባቸዋል ማለት ነው። ምናልባትም ይሄ ልጅ አድጎ ነገ ኢትዮጵያን የሚያስጠራ ኢትዮጵያን የሚያኮራ አሁን ከደረሰበት ክፉ ጠባሳ ይልቅ ይህንን ክፉ ጠባሳ ወደ መልካምነት ቀይሮ ለሀገሩ የሚተርፍ ኢትዮጵያዊ ወንድ እንዲያደርገው ደግሞ ምኞታችንን እንገልጻለን ማለት ነው። ጎን ለጎን እንግዲህ በዚህ ሁኔታ ውስጥ የስነ ልቦና ባለሙያዎች የሚያደርጉት እገዛ ቀላል ነው ብዬ አላምንም እኔ እና ከምን ጊዜውም በላይ የስነ ልቦና አማካሪዎች ለነዚህ ህፃናት መድረስ ብትችሉ ከዚህ ከተፈጠረው ነገር ጋር ተያይዞ የሚደርስባቸውን ትራውማ ገና ካሁኑ ብዙ አብሯቸው ሳይቆይ እንደው ቶሎ ብለው ከነገሩ ወጥተው ጤናማ የሆኑ ትውልዶችን እንድናፈራ እነዚህ ልጆች ላይ ከፍተኛ ስራ ይጠበቃል ብዬ አስባለሁኝ። ምናልባት ከዚህ ጋር ተያይዞ የምናውቃቸው የስነ ልቦና አማካሪዎች በርካቶች ናቸው፣ ግን ምንም እንቅስቃሴ ሲያደርጉ አላስተውልም። በተለይ እንደዚህ አይነት ነገሮች ሲፈጠሩ ዝም ማለትን ይመርጣሉ ማለት ነው። በጣም ትልቁ ጉዳይ የሚያደርጉት ብዙ ጊዜ ከተበላሹ የትዳር ሁኔታዎች ጋር ተያይዞ ብዙ ምክሮችን፣ ፖድካስቶች ይዘጋጃሉ፣ የዩቲዩብ ፕሮግራሞች ብዙ ጊዜ እዚህ ነገሮች ላይ ያጠነጥናሉ እና ግድ የላችሁም ወጣ እንበልና እንደዚሁ ደግሞ ሀገራዊ የሆኑ ጉዳዮቻችን ላይ እንደው በጋራ ሰብሰብ ብላችሁ ይሄዳችሁ የምትጠይቁበት እንዴት ናችሁ የምትሉበት ከሚያክሟቸው ዶክተሮች ጋር እርስ በርስ ግንኙነት በመፍጠር እለት በእለት ደግሞ ከአካላዊ ሕክምናው በተጨማሪ ስነ ልቦናዊ ሕክምና ያስፈልጋቸዋል። ምክንያቱም አንዳንድ ጉዳቶቻችን ዝም ብለው የመጡ አይደለም። ትላንት የተነገሩ ያላስፈላጊ ንግርቶች፣ አላስፈላጊ የሆኑ መስመር የሳቱ ታሪኩ ሲነገርበት የነበረው መንገድ፣ ትውልዱ እንዲይዝበት የተፈለገው ስሜት ወይም የኢሞሽን የሚባለው ነገር
ነው ዛሬ ላይ እንደገና ዋጋ እያስከፈለን ያለውና ኃላፊነት አለባችሁ ብዬ አምናለሁኝ እንደ አንድ ባለሙያ። ከዚህ አንፃር ምን እያደረጋችሁ ነው? እነዚህ ሰዎች ሄዳችሁ ትጠይቃላችሁ ወይ? የስነ ልቦና አማካሪ የተወሰኑትን ብንጠቅስ በጣም የምንወዳቸው እነ ዶክተር ወዳጄነ እነ ጋዜጠኛና እንዲሁም የቤተሰብ አማካሪ ትዕግስት ዋልተ ንጉስ የግለሰብ ጉዳዮች ላይ ሳይቀር እኮ ገብታችሁ ብዙ ነገር እንደምትሰሩ እናውቃለንና እነ ፓስተር ቸሬ እናንተ ሁሉ አሁን ላይ የምታስፈልጉበት ጊዜ ነው ብዬ አስባለሁኝ። እንደዚህ አይነት ትውልዶች አደጋ የደረሰባቸውን ሰዎች ከማከም በላይ ሀገርን ማከም የለም እና ለምንድን ነው እንደዚህ አይነት ነገር ላይ ትኩረት የማሰጡት የሚለውን እንደው እንደ ጥያቄ ላነሳው ፈልጌ ነው። የምትችሉትንም በማድረግ ነገ ጤናማ ትውልድ በጋራ እንድንፈጥር የሚል መልእክቴን ለማስተላለፍ እወዳለሁ። በሌላ በኩል እንግዲህ ጂንካ በጣም ሀዘን ላይ ነው የምትገኘው። እንግዲህ ወረርሽኝ ተከስቷል። በትላንትናው ዕለትም በዶክተር መቅደስ ዳባ የተጻፈ ደብዳቤ ወጥቷል፣ ይፋ ተደርጓል ማለት ነው። እስካሁን ድረስ እንግዲህ ወደ 8 የሚጠጉ ሰዎች የጤና ባለሙያዎችን ጨምሮ ህይወታቸውን አጥተዋል። ከዛ ባለፈም እንግዲህ የተለያዩ ማህበረሰቦች ጩኸታቸውን እያሰሙ ነው የሚገኙት። ድንገት ይታመማሉ፣ ረጅም ሰዓት አይቆዩም፣ ወዲያውኑ ህይወታቸው የሚያልፈው። ምን አይነት ስሜት አለው የሚለውን ደግሞ የምዘረዝርላችሁ ነው የሚሆነው። እንደዚህ አይነት ጉዳዮች ሲነሱ እንግዲህ ከፍተኛ ትኩረት እንደሚጠይቅ ይታወቃል። ለዚህም ይመስላል እንግዲህ በዛሬው ዕለትም ከሰዓታት በፊት WHO መግለጫ አውጥቷል ማለት ነው። እርግጥ እኛ በተለምዶ የምንለው በርካታ ነገሮች አሉ አይደለ? ራሳቸው እነዚህ ቫይረስ እየለቀቁብን ነው ምን እያሉ ነው የምንላቸው ነገሮች አሉ። ግን አንዳንድ ጊዜ ደግሞ የጤና ባለሙያዎቹ በራሳቸው የሚሰጡንን ነገር የመቀበል ግዴታ ውስጥ እንገባለን። ከዚህ ቀጥሎ የምነግራችሁን ነገር እንግዲህ ተግባራዊ በማድረግ ራሳችሁን ከዚህ ወረርሽኝ እንድትጠብቁ ነው የምናስተላልፈው መልእክት ማለት ነው። የልጅቷን ቪዲዮ አይተን እንመለሳለን። እባካችሁን ዛሬ አንድ ልመና ይዤ ወደ እናንተ መጥቻለሁኝ። በምታምኑት ሃይማኖት ሆናችሁ ለጂንካ ከተማ እንድትጸልዩ ለምናችኋለሁኝ። ጂንካ አሁን ላይ ትልቅ ስብራት ላይ ያለችው፣ ትልቅ ሀዘን ላይ እማንቋቋመው ሀዘን ላይ ያለ ነው። በእርግጥ ጂንካ መኖር ከጀመርኩኝ 3 ዓመት ሆኖኛል። ግን የሰውን ማንነት፣ የሰውን ፍቅር፣ የሰውን አብሮነት በደንብ አድርጌ አይችበታል። ታዲያ ሰሞኑን እየሄደ ያለው ሁኔታ ግን ልክ አይመስለኝም። እኔ ልክ አይደለም ብዬ ነው የማምነው። ቃልዮት ቤተክርስቲያን ቁጥር 6 ላይ የሚያገለግሉ አገልጋዮች፣ ሽማግሌዎች፣ የቤተክርስቲያን ሽማግሌዎች ታመሙ። ከዛም በተከታታይ እየሞቱ ነው ያሉት። ተላላፊ በሽታ ነው፣ የሚታወቅ ነገር የለም። መርዝ ነው፣ የሚታወቅ ነገር የለም። ይህን ቪዲዮ የምቀርጽላችሁ ከምሽቱ 10 ሰዓት ላይ አንድ ወንድማችን ሪፈር የተጻፈለት እንደሞተ ተደውሎ ተነገረን። አንደኛው ሬሳ ደግሞ ትላንትና ማታ ምሽት ላይ መጥቶ ነገ ጠዋት አሁን ሲነጋ ከሰዓታት በኋላ ሊቀበር ነው ያለው። ሌላ ደግሞ ሬሳ ከሰዓት ሊቀበር ይመጣል። እባካችሁን ለጂንካ ጸልዩ። ጂንካ በዚህ ሰዓት ፍትህ ከእግዚአብሔርም ከህግም ትፈልጋለች። አዎ ተላላፊ በሽታ ነው ካላችሁ እሺ መግለጫ ስጡን፣ ሌላው ህዝብ ይጠንቀቅበት። መርዝ ከሆነ ደግሞ ህግ ጉዳዩን ያጣራና ተገቢውን እርምጃ ይውሰድ። እንግዲህ ቅድም የጠቀስኩላችሁ የህፃኑን የቀኙ እግር እንዲሰራለት ያደረጉት እንግዲህ ሰለሞን አማረ በአርሲ ጭፍጨፋ በደረሰው ጥቃት እግሩ ላይ ተቆረጠው ታዳጊ የነፃ አርቲፊሻል እግር ለመስራት ቃል ገብተዋል ነው የሚለው። የአዲስ አበባ ደብረ መዊ ቅዱስ ሚካኤል ካቴድራል አዲሱ ሚካኤል አጸድ ሳይለይ ከአባቶች እግር ስር ያደገውና ዛሬ ከአገልግሎት ያልተለየው የመሀሊቱ ድምቀት የሆነው የሰው ሰራሽ አካላት ባለሙያ የሆነው ወንድማችን ሰለሞን አማረ ከአርሲ የኦርቶዶክሳውያኑ ጭፍጨፋ ጥቃት ደርሶበት አንድ እግሩ ለተቆረጠበት የ4 ዓመት ህፃን የአርቲፊሻል እግር ስራ ከ4 ወራት በኋላ እንደሚገጥምና እስከ 18 ዓመቱ ድረስ ሙሉ የሕክምና ክትትልና ድጋፍ በነፃ እንደሚያከናውንለት ቃል ገብቷል።
ይህ ወንድማችን ከዚህ በፊት በሰሜኑ ጦርነት እግሩን ያጣው ታዳጊ ህፃን አርቲፊሻል እግር ሰርቶ ያራመደው ሲሆን በሀገራችን ውስጥ አንቱታን ካተረፉ የሰው ሰራሽ አካላት ባለሙያ ከሆኑት መካከል የፊት ለፊት ረድፍ ላይ የሚቀመጥ ባለሙያ እንደሆነ ተናግሮለታል ማለት ነው። እንግዲህ እጅግ አድርገን በሚዲያችን ስም ልናመሰግን እንወዳለን። እንግዲህ የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና ከክልል ጤና ቢሮዎች ጋር በመተባበር የህብረተሰብ ጤና አደጋዎችን እንዳይከሰቱ የመከላከልና ከተከሰቱም በአፋጣኝ የማረጋገጥና የተቀናጀ የቅኝትና የምላሽ ስራዎችን እያከናወነ ይገኛል። በአሁኑ ወቅት በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የቅኝት መረጃዎች ያመላከቱ ሲሆን እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑ ታውቋል። በዚህ መሰረት የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችንና የላብራቶሪ ምርመራዎችን እያከናወነ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ ይገኛል። በመሆኑም መላው ህብረተሰባችንና የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤት ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችና ጥንቃቄዎች ተግባራዊ እንዲያደርጉ እናሳስባለን። በአፍ አፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላብራቶሪ ምርመራ ማድረግ ያስፈልጋል። ውድ ቤተሰቦቻችን እንግዲህ ከፍተኛ የሆነ የትኩሳት፣ በአይን በአፍንጫ አካባቢ መድማት እንዲሁም የድካም ስሜት መጨመር ከፍ እንዲሁም ደግሞ ቅድም እንዳልኳችሁ ከፍተኛ የሆነ የአካላዊ ሙቀት መጨመር እነዚህ ሁሉ ምልክቶቹ ናቸው። ታዲያ እነዚህ ሁሉ ምልክቶች በተጨማሪም አረጋግጧል ማለት ነው በዛሬው ዕለት WHO እንግዲህ እነሱን ባወጡት መግለጫ ተመሳሳይ የሆነ መረጃ እስከምንሰጥ ድረስ ጥንቃቄ እያደረጋችሁ ጠብቁ ነው ያሉት። እንግዲህ ወረርሽኝ ታስታውሳላችሁ አይደለም? ኮሮና የነበረ ጊዜ የሀገራችንን ብቻ ሳይሆን የዓለምን አጠቃላይ ገጽታ የቀየረ የብዙዎችን በአንድ ጀንበር በርካታ ሺዎችን እንድናጣ ያደረገ ምናልባትም እግዚአብሔር ብዙ ከማዘኑ የተነሳ የሰጠን ቁጣ ነው ብለው የሚያነሱም ሰዎች ነበሩ። ከዚህ ጋር በተያያዘ ምናልባት ከጥቂት ዓመታት በፊት በዛን ወቅት ሆስፒታል ሰራ ነበር። ሆስፒታል ላይ ነበር የምሰራው እና ሚሊዮኖች ሰዎችን እንደማያድን ገንዘብ ምንም ለሰው ሕይወት ዋስትና እንዳልሆነ ያወኩበት ጊዜ ነበር። ምክንያቱም ለአንድ ጀንበር በርካታ 100 ሺዎች ተከፍለው በነጋታው ግን ሰዎቹ በህይወት የመውጣት እድላቸው ተሟጦ ነበር። አንዳንዶቹ ንብረታቸውን ሁሉ ሽጠው ኢንሚሊየንስ ከፍለው መጨረሻ ላይ ግን ሬሳ ነበር ይዘው ሲወጡ የነበሩት እና እንደው ጥንቃቄ ይጋርዳል አይደለም የሚባለው ጥንቃቄ ሁላችንም እንድናደርግ ነገሩ እስኪታወቅ ድረስ በተለይ ጂንካ አካባቢ ያሉ ሰዎች እንግዲህ በከፍተኛ ሁኔታ ነው ሀዘናቸውንና እንዲሁም ፍርሃታቸውን እየገለጹ ያሉት ማለት ነው። ከዚህ አንጻር ቤተክርስቲያን አካባቢ እንግዲህ በርካታ ህዝብ የሚገኝበት ቦታ እንደሆነ ይታወቃል። በዚህም አላስፈላጊ ንክኪዎች ይፈጠራሉ። የኛ ባህል ደግሞ እርስ በርስ የሚያገናኝ ስለሆነ በጣም ጥንቃቄ ማድረግ አለብን። የምንጠቀምባቸው ቁሳቁሶች ካህናቱም የሚነኳቸው መጽሐፍት መንካት ይኖራል እና ከዚህ አንጻር ጥንቃቄ እንድታደርጉ ሳኒታይዘሮችን እንድትጠቀሙ እንደገና ደግሞ በተለይ እዛ አካባቢ ላሉ አብያተ ክርስቲያናት እንደዚህ አይነት የንጽህና መጠበቂያ እቃዎችን ደግሞ እንደው ማከፋፈል ቢቻል የሚል ከወዲሁ ቤተ ክህነቱ እዚህ ጉዳይ ላይ በደንብ የትኛውም ተቋማት የቤተክርስቲያን ቅዱስ ቤተክርስቲያን ብቻ ሳይሆን በፕሮቴስታንቱም በእስልምናውም አካባቢ ያሉ ሁሉም ሰዎች ጥንቃቄ አድርገው ሁላችንም በጋራ ይህንን ደግሞ አስቸጋሪ ጊዜ እንድናልፍ
ሁላችንም ጥንቃቄ ማድረግ ይጠበቅብናል ማለት ነው። ለማንኛውም በዛሬው ዕለት እነዚህ ሁለት መረጃዎች ነው ይዘንላችሁ የመጣ ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ቀጣይ በሌላ ሀሳብ በሌላ ፕሮግራም የምንገናኝ ይሆናል። እስከዛው ድረስ ግን ሀሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ፕሮግራሞቻችን ለሌሎች ሰዎች እንዲዳረሱ ደግሞ ላይክ፣ ሼር በማድረግ እንዲሁ የተለመደ ትብብራችሁን እንድታደርጉልን በአክብሮት እንጋብዛችኋለን። ትዕግስት አስቻለው ነበርኩኝ። አመሰግናለሁ። ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።